ተጅዊድን መማራችን አሊያም ደግሞ ቁርአንን አሳምረን በተጅዊድ መቅራታችን ወሳኝ የሚሆንባቸውን ነጥቦች ላስታውሳችሁ። የመጀመሪያው የአላህን ትዕዛዝ መፈጸም ነው። አላህ በቁርአኑ ወረቲሊል ቁርአነ ተርቲላ በማለት አዞናል። ይህም ማለት ቁርአንን ረጋ ብለህ አንብብ ማለት ነው። ህጉንና ስርዓቱን ጠብቀን ፊደላቶችን ከመውጫ ቦታዎች እያወጣን ማንበብ አንዱ የተጅዊድ ጥቅም ነው ማለት ነው። ከዚህ በተጨማሪ ደግሞ ሁለተኛው ምላስን ከስህተት ለመጠበቅ ነው። ይህም ፊደላትን ከመቀየር እንደዚሁም ደግሞ ቃላትን ከመጨመር ሊሆን ይችላል። እንደዚሁም ደግሞ የሐረካ ስህተቶችን ከማምጣት ምላስን ይጠብቅልናል ማለት ነው ይህ ዘርፍ። ሶስተኛው ደግሞ አላህ ዘንድ ትልቅ ደረጃን ያሰጠናል። ቁርአንን በትክክል አስውበው የሚቀሩ ሰዎች ከመላእክት ጋር እንደሚመደቡ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ጠቅሰዋል። ይህን ዘርፍ በሁለት አይነት መልኩ መማር እንችላለን። የመጀመሪያው ሁላችንም ላይ ግዴታ የሆነው በትክክል ይህንን ንባቡን ጠብቆ ህጉን ሳያበላሹ መማር ሲሆን፣ ሁለተኛው ደግሞ ከፊሎቻችን ከተማርነው ከፊሎቻችን ላይ ግዴታነቱ የሚነሳልን ህጎቹን ከነስማቸው በትክክል ማወቅ እንደዚሁም ደግሞ ውስጣዊ ዝርዝር መረጃዎችን ማወቁ ከፊላችን ላይ ግዴታ ነው። ነገር ግን የተወሰኑ ሰዎች ከተማሩት አብዛኞቻችን ላይ ይነሳል ማለት ነው። ስለዚህ እኛ ትኩረት ማድረግ ያለብን ይህንን ንባቡን በደንብ ጠብቀን በስነ ስርዓት መቅራት ላይ እኛ ላይ ግዴታ ስለሆነ እሱን በደንብ አጥብቀን ልንይዘው ይገባል። ሰላም አለይኩም።